አንድ በደል የለበትም፣ አንድ ኃጢአት የለበትም። ኃጢአተኛ ወንጀለኛ ያሉት ስላዳነ ነው። ደሙን አፈሰሱት። መስቀሉን መሸከም አልቻለም። ትከሻው እስኪወልቅ እስኪነቀል ድረስ ይገፈትሩት ነበረ። ይሄ ብቻ አይደለም፣ ከኋላና ከፊት ጌታን አሰሩት። አስቡት። ኋላ ያሉት ይጎትቱታል፣ ከፊት ያለው ደግሞ ይለቀዋል። ከፊት ያለው ሲጎትተው የኋላው ይስበዋል፣ እየተንደረደረ ይወድቃል። መስቀሉን እንደያዘ ይወድቅ ነበረ። ወድቆ እስኪነሳ አይጠብቁትም፣ ይተፉበት ነበረ፣ ይረግጡት ነበረ፣ በወደቀበት ይመቱት ነበረ። እንደ ወንጀለኛ መስቀል ተሸክሞ እናቱ ማርያም አየ ልጄ ብላ አንድ ልጇ ነውና እናት አንጀቷ አይችልምና ልጄ አበባዬ ብላ አብራ ስትወድቅ ድንግል ማርያምን ይገፈትሯት ነበር። ዮሐንስ ድንግል ማርያምን ያቅፋት ነበረ። ፊቱ በደም ተጨማልቋል። እየሄደች ፊቱን ትጠርግለታለች፣ ልጄ ትላለች። ቋንቋ አጣች፣ ቃላት አጠሯት። ምን ብላ ትንገረው? ምን ብላት? እንዴት አይነት ትሕትና ነው! ለሰው ልጅ የሚከፈል ውለታ እንደሆነ ታውቃለች፣ ግን ዝም ብላ ልጄ ትለዋለች። ያያታል ክርስቶስ መከራው ከብዷል። በስጋ የሚሸከመው መከራ፣ አይሁድ የሚገርፉት ግርፋት ፋታ እንኳን አይሰጡትም። ለእናቱ መልስ እንኳን ለመስጠት ጊዜ አልነበረውም። ኃይለኛ ይመጣና ይረግጠዋል። በወደቀበት ደግሞ ሲያነሱት ደግሞ መልሰው ይገርፉታል። ደግሞ የዕውሩን ዓይን በጭቃ ቀብቶ የፈወሰውን ጌታ ፊቱን በጨርቅ አሰሩና መኑ ጸፋይ ከክርስቶስ ተነበይ ለቀ። ማን ነው በጥፊ የመታ? እስቲ ትንቢት ተናገር አንተ የእግዚአብሔር ልጅ ከሆንክ እስቲ እያሉ እያፌዙበት በጥፊ ይመቱት ነበረ። ራሱን በዘንግ ይቀጠቅጡት ነበረ። የጎን አጥንቱ እስኪታይ ድረስ ነበር የተገረፈው። ከአዳም ጎን አጥንት አንዲቷን አንስቶ ሔዋንን የፈጠረው እግዚአብሔር ጎድኑ እስኪታይ ተገረፈ ክርስቶስ። ቀራንዮውን እንድናስብ እርዳን በሉት። አያችሁ፣ በቃ ክርስቲያን ማለት ዘውትር ቀራንዮን የሚያስብ፣ ዘውትር ጎልጎታን የሚያስብ፣ ዘውትር በቀራንዮ ላይ የሚገኝ፣ በቀራንዮ የፈሰሰውን የክርስቶስን ደም የሚጠጣ ስጋውን የሚበላ ነውና የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ፣ ይቅር ለእግዚአብሔር እንባባል። ሙሽራው ክርስቶስን ጠብቀው፣ ክርስቶስ ይመጣል። እስከዛው ግን ልብሳችሁን በበጉ ደም እጠቡ፣ አንጹ።